ቀዳሚ ጥፋት ያደረጉት። እንዳናድግ ማነቆ ኦርቶዶክስ፣ እንዳንለወጥ ማነቆ ኦርቶዶክስ፣ ለዲሞክራሲ ማነቆ ኦርቶዶክስ። ሰሞኑን ሰምታችኋል። አስታራቂው ሊያስታርቅ ማለት ነው። እስካሁን በነበረችው ኢትዮጵያ ስላልተግባባን ወደፊት በምትመጣው ኢትዮጵያ እንኳን ባካችሁ እንግባባ አለ ጀግናው። እንዴ እና እስካሁን የነበረችው ኦርቶዶክስ ታሪክ ስላለው ሚሊዮን ብራና ስለጻፈ እንደ ፋሲል ያደርግልብ ስለገነባ እንደ አክሱም እንደ ላሊበላ ስላቆመ እና ይህን ስለጠሉት እኛ እንገለብጣለን። ኦርቶዶክሳውያን ወዴት መስመር ነው ሊወስዱን ይፈልጉት? ምንድነው በደላችን? ምንድነው የበደልነው? ታሪክ አልሰራችም፣ ትውልድ አልገነባችም፣ በወኔ ሀገር አልጠበቀችም። ኦርቶዶክሱ ይገሉናል፣ ዝም አለ። ያቃጥሉናል፣ ዝም አለ። ይፈጁናል፣ ዝም አለ። ያፈናቅሉናል፣ ዝም አለ። በጅምላ ቤተክርስቲያን ያቃጥላል፣ ዝም አለ። እስኪ ልጠይቃችሁ ኦርቶዶክሳውያን፣ ይሄ ህይወቷ ቤተክርስቲያን አንድነቷ ዝም አሰኛት ህይወቷ እንጂ እንደባለጉት ብንባልግ እንኖራለን ወይ? አንኖርም። 11 ይባላል ታስታውሳላችሁ። ክልል የመሆን ጥያቄ አነሳ። እሺ አንሳ፣ መልካም ይሁን፣ እኛ ምን ቸገረን? ክልል ለመሆን ስንት ቤተክርስቲያን ተቃጠለ፣ ስንት ኦርቶዶክሳዊ ታረደ። እኛ መስዋዕት እየቀረብን ነው እንደ ክልል የሚፈጠረው? እንደ መስዋዕት መባ ኦርቶዶክስ እየታረደ ነው እንደ መባ። ጎበዝ እሽንቶ ታስታውሳላችሁ። ጀዋር ተከበበ። ማን ከበቡ? እነሱ። ለምን ተከበበ? እኛ ታረድነ እንዴ? የተከበቡ እነሱ፣ ምን ታረድ እኛ ስንታረድ ለምን? ኦርቶዶክስ አይደል? እሺ ተውት። ሃጫሉ ሞተ። ኦርቶዶክስ ነው፣ ወንድማችን ነው። ባይሆንም ደግሞ የሀገር ሰው ነው፣ ሊሞት አይገባው። ማን ገደለው? እነሱ። ስለገደሉት ማን ሞተ? እኛ። የተቃጠልን እኛ፣ የሞትን እኛ። እንዴ አልበዛም? በደሉ አልበዛም ወይ? ቀንበሩ ከበደን። ንጉሱ እንደ ሰሞናቸው ኪዳን ሊያደርሱ ይገባዋታል። ንጉሱን ካህናቱ ሰሞኖትን ጠብቀው ታቦት ይሸከሙ፣ ሰሞኖትን ጠብቀው ቅዳሴ የሚቀድሱ ተብለን ቅንጦት ነበረብን። በዚህ አይነት ልልና ነው የመጣ ነው። ማን ነው ወደዚህ ያመጣት? ቤተክርስቲያን ምን አርጋ? አንድነትን ሰብካ አንዲት ህይወትን አምጥታ። ቤተክርስቲያን የማትገኝበት ህይወት አለ? በታሪክ በልልና በፊደል ቀረጻ ሀገራዊ ሰው